ጤና ይስጥልኝ ወንድምና እህቶቼ እንደምን ከርማችኋል? ዛሬ ላካፈላችሁ የምፈልገው በቅርቡ በኢትዮጵያን ኤርላይንስ አንድ ስታፍ አይደለም ኢንፋክት አውትሶርስ አድርገውታል። ሰራተኛ እዛ የኤጀንሲ ሰራተኛ ነው። እንዴት አድርጌ ሚስትሪት እንደተደረግኩኝ በእውነቱ የሚያሳዝን ታሪክ ነው የምነግራችሁ። ኦገስት 24 2025 ነው እና በጣም አስቸኳይ ጉዳይ ገጥሞኝ ወደ ኢትዮጵያ መሄድ ነበረብኝ እና ቲኬቴን ለመቀየር ኢትዮጵያ እንዲ ያስደወልኩኝ። ከደወልኩኝ በኋላም ያው አንድ ቦታ እንደተገኘልኝ እና ማታ ላይ በኦገስት 24 መብራት እንደምችል ነገሩኝ። ስለዚህ ኖሽ ኦፍ ፔናልቲውን አትከፍልም፣ የምትከፍለውን ያው ልዩ ክፍል ያለ እሱን ትከፍላለህ እና መብረት ትችላለህ ብለው ቲኬቴን ቡክ አደረግኩኝ። ስለዚህ ልዩነቱን የት ነው የምከፍለው ስላቸው አሁን ማነው ሊንክ ስጡኝ አልኳቸው። መክፈያውን ኖ ሊንክ ልንሰጥ አንችልም፣ ምክንያቱም ቡክ ያደረግበት ሰዓትና የምትበርበት ሰዓት ከ24 ሰዓት በፊት ስለሆነ ሊንክ ልንሰጥ አይችልም፣ አክሴፕት አያደርግህም አሉኝ። እና ታዲያ እንዴት ነው የማደርገው? ኢትዮጵያን ኤርላይንስ እዛው ሄደ መክፈት ትችላለህ። የት? ሂትሮ እርግጠኞች ናቸው፣ ምክንያቱም ይሄ ኤክስፒሪያንስ የለኝም እና ተጠራጥር ያለው በእርግጥ ግን ሂድና ክፈል ስላሉኝ ያው ከነሱ ስለማላቅ አክሴፕት አደረግኩኝ። ነገሩኝ ተርሚናል 2 ሂትሮ ሄደ መክፈል ትችላለህ ክፍያውን አሉኝ ዴስክ ላይ። እሺ ብዬ ሄድኩኝ። ማታ ላይ ተነስቼ ሄድኩ። እንደደረስኩኝ አውትሶርስ ተደርጓል። የኢትዮጵያ ኤርላይንስ እዛ ያው የላጌጅ ስራውንና ሌሎች ናቸው ያው ትኬት ቼኪን ምናምን የሚያደርጉትን አውትሶርስ አድርገውታል። ለውጭ ዜጎች ነው የተሰጠው። ኢትስ ፋይን፣ እሱን ችግር የለብኝም። ሆኖም ግን እዛ እንደደረስኩኝ መጀመሪያ ያገኘኋት ግለሰብ ጉዳዩን ነገርኳት። ልጁና እንግዲህ ክፍያውን እዚህ መክፈል ትችላለህ ብለውኛል። ሊንክ ሊሰጡኝ ስላልቻሉ ከ24 ሰዓት በፊት ስለሆነ ልከፍል ነው፣ ይኸው ቲኬቴ ቡክ አድርጌያለሁ እያሳየኋት። እሷም ነገሩ አዲስ ስለሆነባት ጀስት ሆልድ ኦን ሌት ሚ ቶክ ሰሞን አለችኝ። ሄደች አናግራ የሆነ ሰው ይዛ መጣች። ይዛ የመጣችውንም ሰው እንደገና ኤክስፕሌን ያደረግኩለት ኦንላይን ላይ መክፈል ስለማችል 24 ሰዓት በፊት ስለሆነ እዚህ መተክፈለ ብለውኛል አልኩትኝ። እና እሱ ምን አለኝ? ሶሪ ዊ ዶንት አክሴፕት ፔመንት ሂር አለኝ። ሃው እንዴት ነው እንደዛ የሚሆነው? ምክንያቱም እኔ እኮ ኢትዮጵያን ኤርላይንስ እንዲህ ብለውኝ እዚህ መተክ ትከፍላለህ፣ እዚህ መክፈት ትችላለህ ነው ያሉኝ አልኩትኝ። እና በደንብ ላስረዳው ሞከርኩኝ። ሰውየው የሚገርማቸው ነገር እንዴት አይነት ስርዓት የሌለው ሰው እንደሆነ እኔ አምልኝ ሶሪ ኢትዮጵያን ኤርላይንስ እንደዚህ አይነት ነገር አንዳንዴም ሄዶ ጎራ እንኳን እያለ ሱፐርቫይዝ አለማድረጉ የኢትዮጵያን ኤርላይንስን ካስተመሮች እንደዚህ ትሪት የሚያደርግ ሰው እኔ እንጃ መቼም ሌላ ኮምፕሌን አለመድረሱ አላቅም። እኔ ግን እንዲህ አይነት ሰው ተቀምጦ እዛ ቦታ ላይ እንደዚህ ስርዓት የሌለው ባለጌ ሰው ማስቀመጣቸው በጣም ነው ያሳዘነኝ። እና ለምነግረው ነገር እንኳን መልስ ሊሰጠኝ አይደለም ዞር ብሎ እኔን እንኳን እያየኝ አያናገረኝም። እና በጣም ግራ ነበር የገባኝ። እና አይ ዶንት ኖ ዋት አም ጎይንግ ቱ ዱ እና ላስረዳ ሞከርኩኝ። እና እንዴት ነው የማደርገው? እና መሄድ አለብኝ እና እንዴት ነው ምንድን ነው ማድረግ አለብኝ? ማንን ነው ኮንታክት ማድረግ? ሰው ምን እንዳለኝ ታውቃላችሁ? I don't know anything about what you are saying. What do you mean by that? You don't know anything about what I'm saying? እየገለጽኩልህ እኮ ነው፣ እያስረዳሁህ ነው ያሉኝ። እንዲህ ነው አልኩት። መልስ ሊሰጠኝ አልፈለገም። ጭራሽ ፊቱን ሁሉ አዙሮ ወደ ሌላ ጋር ማየት ጀመረ። ኤክስኪውዝ ሚ ሰር፣ እያናገርኩህ እኮ ነው። ምንድን ነው ማድረግ ያለብኝ? ኢትዮጵያን ኤርላይንስ ኢትዮጵያ ደውዬ ያሉኝ እንደዚህ ነው እና ምንድን ነው ማድረግ ያለብኝ? ሊሰማኝ አይፈልግም ታውቃላችሁ። የመጨረሻ ሩድ በቃ ጭራሽ ትንሽ ቆየና ኢትስ ኖት ማይ ፕሮብሌም ሙቭ አዌይ ፍሮም ዲስ ዴስክ አለኝ።
ማይ ጎድ አወዝ ጆሮዬን ማመን ነው ያቃተኝ። ኢስ ኖት ማይ ፕሮብሌም ሙቭ አዌይ ፍሮም ዲስ ዴስክ አላለኝ መሰላችሁ? እኔ በቃ ጆሮዬን ማመን ነው ያቃተኝ እና እንዲህ አይቸው ዋዲድ ሴ ያልኩት በቃ መልስ ማልሰጥ ፊቱን አዞረ። በኋላ በጣም ግራ ስለገባኝ ምንም አላልኩትም። ኤክስኪውዝ ሚ አያኝም። ኦኬ ፕሊዝ አይ ውድ ላይክ ቱ ስፒክ ቱ ዩር ሱፐርቫይዘር አልኩት። አሁንም ወደ እኔ እንኳን አላየኝም እና እያየ እንኳን ሊያናገረኝ አልፈለገም። በጣም ነው የሚገርባቸው። በጣም አሁንም እንደገና ባድሉክ እያሳየኝ እኔን ሳይሆን ወደ ላይ እያየ ጎቶ ደ ባጌጅ ቼኪን ካውንት ኤንድ አስክ አለኝ። እሺ አልኩኝና ሄድኩኝ ወዳለው ቦታ። እዛ ያሉትን ሰዎች ሳጠይቃቸው እነሱ ምንም ነገር እንደማያውቁ የነገሩኝ። በኋላ አይ ሱፐርቫይዘር አለ ወይ እንዲህ አሁን ያልኳችሁን ከሆነ ማን ነው ታዲያ ሊረዳኝ የሚችለው አልኳቸው። የሆነ ሰውዬ ያሳዩኝ። ሄድኩኝ እሱ ጋር እና ቀስ እያልኩኝ እኔም ጉዳይን ትኬቴ እንደዚህ ነው፣ ያው እንደገና ደግሞ ያጫውታቸዋለሁ እና ምንድን ነው ማድረግ ያለብኝ፣ የት ጋር ነው የምከፍለው፣ ኢትዮጵያን ያለ ሳይን እንዲህ ነው ብዬ ነገርኩት። የሚገርማችሁ ነገር አንድ አይነት ሰው የማናገር ነው የመሰለኝ። ደሴም ፐርሰን የማናገር ነው የመሰለኝ። ይሄም ደግሞ የመጨረሻ ሩድ ማነር የሌለው ሁለት እጁን ኪሱ ከቶ እንዴት አድርጎ እንደሚያይ በቃ እስማኤል የለው ምን የለው። እሺ እስማኤል ያሳየኝ። በቃ ምንም ማነር የለው። ሁለት እጁን ከቶ በደንብ እንኳን አይቶ የሚያናግረኝ ሂጀስ ደግሞ በጣም አንድ አይነት ካራክተር ያላቸው ወደ ሌላ ጋር ነው እያዩ የሚያናግሩት። እና ኤክስኪውዝ ሚ እና አም ጀስት ቶኪንግ ቱ እና ምንድን ነው የማደርገው አልኩት። ዝም አለኝና በኋላ አየኝና ዞር ብሎ ኢግኖር አድርጎኝ ከቆየ በኋላ ኢትስ ነን ኦፍ ማይ ቢዝነስ ጎይ እንዳስቃ ካሽ ዴስክ ዴር አለኝ። ወይኔ እሱንማ እኮ አናገርኩትኝ እና ምንም እኮ ሊረዳኝ አልቻለም። ዛሬ አንተ ጋር የመጣሁትኝ ብዬ እለዋለሁ። ምንም ጀስት አም ቴሊንግ ዩ በቃ ጎ ቱ ካሽ ዴስክ ኤንድ ቶክ ቱ ዘም ዴር አለኝ። እግዚአብሔር ኢትዮጵያ ኤርላይንስ እንደዚህ ይሁን አልኩና እንደገና ተመልሼ እዛው ሰውዬ ጋር መሄድ እና ሱፐርቫይዘርህ ያለኝ እንዲህ ነው፣ አንተ ነህ ችግሩ ልትፈታ የምትችለው፣ እናንተ ጋር አነጋግረኝ ያለኝ እና ምንድን ነው ማድረግ የምችለው? ፕሊዝ መሄድ አለብኝ፣ የግድ እርጀንት ጉዳይ ነው ያለኝ እና ኦኬ ኢትዮጵያ ኤርላይንስ ወይ ልትደውልልኝ ወይ በስልክ ልታናግርልኝ ኦር ኢዝ ዜር ኤኒ ኢንቻርጅ የሆነ ሰው አለ ወይ ይህንን ነገር ሊፈታልኝ እንትን ሊል የሚችለው? እንደዛ ባይሆን እኮ ቲኬቴን እኮ ቡክ እኮ አድርጌ እኮ አልመጣም፣ ይኸው ቲኬት እኮ አለኝ እና ፕሊዝ ሶርት አውት አድርግልኝ ብዬ ፖላቶኝ ጠየኩትኝ። ምንም አላለም። እንደገና ሴም ቲንግ ፊቱን አዙሮ ወደ ጠረጴዛ ላይ የሆነ ነገር እየጻፈ I wouldn't talk to you all day, get off this desk አለኝ። ማመን አቃተኝ ጆሮዬን። I wouldn't talk to you all day, get off this desk። አዘንኩ። ስለ እውነት ነው ያልምላችሁ። በጣም 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 አዘንኩኝ። ጨረሻ ላይ ምንም ማድረግ አልቻልኩኝም። በቃ ግራ ገባኝ። ደግሞ የግድ መምጣት አለብኝ። እንዴት ነው ማድረግ የምችለው? ከዛ ምንም ነገር ማድረግ ስላልኩኝ ያለኝ አማራጭ ምንድን ነው? ኦኬ ፕሊዝ አይ ዋንት ዩ ቱ ቴል ሚ ዩር ኔም አልኩት። ከዛ በኋላ ምክንያቱም በቃ ያለኝ አማራጭ ኢትዮጵያን ኤርላይንስ እንደገና ደውዬ ግለሰቡን ያው በቃ ስሙን የጠየቅኩትኝም እንደዚህ የሚባል ሰው ብዬ አትሊስት በቃ ያለኝ ማለት ወደ ኢትዮጵያ ለመደወል ነው። መልስ አይሰጠኝም። ዝም ብሎ ዘጋኝ። እንደገና ደግሜ ኤክስኪውዝ ሚ ሰር ካን ሃቭ ዩር ኔም ፕሊዝ አልኩት። አየኝም። አሁን ወረቀት እየጻፈ ላይ አይ ውድንት ቴል ዩ ማይ ኔም አለኝ። ዋይ ኖት አልኩት። ዛትስ ኢት አይ ውድንት ቴል ዩ ማይ ኔም ብሎ አሁንም ደገመልኝ። አይ መጨረሻ ላይ
በቃ there is something wrong። በቃ እንደዚህ ስርዓት ማጣታ ያጣ ሰው እዚህ ቦታ ላይ መቀመጣቸው በቃ በእውነት ምንም በቃ I became speechless። በቃ ምንም እንትን አላልኩኝ። እንደገና ለሱ ደግሜ አሁንም please I would like to see your name badge አልኩትኝ because I want to make my complaint to Ethiopian Airlines ብዬ አልኩት። መልስ የለም ጭራሽ መገላመጥ ይገላምጨኝ ጀመር። ግልምጫ በቃ ወደ ከፋ ነገር ከመምጣቱ በፊት ትራይ ቱ ካም ዳውን በተቻለኝ መጠን ራሴን ለማረጋጋት ሞከርኩኝ። ልክ እንደዛ ስለው የስም ባጁን ጭራሽ ደበቀው። ቀስ ብዬ በቃ ስሙን እምቢ ካለኝ ስሙን ባጁን ላይ ያለው እንትን ላለኝ አሳየኝ ብዬ ብለውም ምክንያቱም አይታየኝም ርቀት ስላለውና ኔም ባጁን ብጠይቀው ደበቀው። ጭራሽ ፊቱን አዞሮ ገለበጠው የኔም ባጁን እና በጣም አዘንኩኝ። ሌላ ምንም አማራጭ የለኝ። በኋላ ኮምፕሌን ለማድረግ ስሙን ከከለከለኝ ያለኝ አማራጭ ፎቶ ማንሳት ነው። እሱን ፎቶ አነሳሁት እና ፎቶ ሳነሳው እንትን አለ፣ በጣም ተበሳጨ። በቃ why you taking my picture why you taking my photo ምናምን ማለት ጀመረ። በኋላ ነገርኩት እኔም ምክንያቱም ስምህን አልሰጥም ብለኛል፣ እኔም ባጅህንም አዝሮ ገልብጠዋል። ስለዚህ እኔም ኦፊሻል ኮምፕሌንን ለማድረግ ለኢትዮጵያን ኤርላይንስ ያለኝ አማራጭ ፎቶህን ማንሳት ነው አልኩት። ከዛ ትንሽ ቆየና ኦኬ እንደውም ሴኩሪቲ ይጠራለሁ አለኝ። እንደውም ወሬ እና ሴኩሪቲ ይጠራለሁ አለኝ እና ትራይ ቱ ስኬር ሚ በቃ ጭራሽ ሚለኝ you will see what's happened with you ምናምን ነገር አለኝ። እኔ መጨረሻ ላይ ኦኬ do it please don't scare me I'm not a person who knows I'm a person who knows my rights and responsibilities very well, don't worry, go ahead call አልኩት። ስልክ አነሳ እና ሴኩሪቲ ደወለ እና ይሰማኛል፣ እሱ የሚለው ይሰማኛል፣ ግን ከውስጥ የሚሉት ነገር ግን አይሰማኝም። እና ነገራቸው እና ቲንክ የሆነ ነገር ጠይቀውት ምን ይላቸዋል ስሰማው he asked my name I said I wouldn't tell you my name አልኩት ምናምን ነገር ማለት ጀመረ። እና ከዛ በኋላ ማለት ነው then he took my picture አላቸው። እኔም እችን ነገር ልክ ስሰማት ጮክ ብዬ እኔም ውስጥ ማለት የሚያናገራቸው ሴኩሪቲዎች እንዲሰማቸው ብዬ ነው አጠገቤ ነው ያሉና ጮክ ብዬ እኔም ላውድ በሆነ ቮይስ ያው እንዲሰሙ ብዬ ነውና I have the right to ask for your name because I want to complain to Ethiopian Airlines about the mistreatment I have received ብዬ ጮክ ብዬ ተናገርኩኝ። አሁን ልክ ብዬ እንደ ስናገር ከውስጥ አይ ቲንክ ኮንቨርሴሽናቸው የተለወጠ ነገር እንዳለ ከፊቱ አየሁትኝ እና ትንሽ ቆየና ይመስለኛል እሱ እኮ የሚለው he just asking your name because the customer he want to make his official complaint ማድረግ ይፈልጋልና ለምንድን ነው የማትሰጠው ያሉት መሰለኝ። ትንሽ ቆየና and it means you wouldn't come አለ። ከዛ በኋላ ልክ እንደዚህ እንዳለ ስልኩን ዘጋው። አሁን ደስ አለኝ፣ ምክንያቱም ራይቴን በትክክል እንደተጠቀመ ኤክሰርሳይዝ እንዳደረኩ ገባኝ። በኋላ ስመለከተው ሰውየው ምንም የሚረዳኝ ነገር አይደለም። ስፔሻሊ ሴኩሪቲ ከደወለ በኋላ ጭራሽ ቢከመ አግሬሲቭ ጭራሽ ኢግኖር አድርጎኝ ጥሎኝ ሄደ። አሁን ሰዓቴም እየደረሰ ስለመጣ በጣም ስለቸገረኝ ያለኝ አማራጭ ምንድን ነው እሱ እና ሰውየው በጣም አግሬሲቭ እየሆነ መጣ። ምንም ባላጠፋሁት ነገር ጭራሽ ኢግኖር አድርጎኝ ከዛም ዴስክ ላይ ጥሎኝ ሄደ። ያለኝ አማራጭ ኢትዮጵያ መደወል ነው። ኢትዮጵያ ደወልኩኝ። በአስቸኳይ ሰዓቴ ሳያልፍ ፍላይት ሳያመልጠኝ ቤተሰቦቼ ተሯሯጡ። ከዛ በኋላ ሰው ተፈልጎ ኢትዮጵያን ኤርላይንስ ስንት ነገር ተደርጎ በጣም ጥሩ ልጅ በእውነቱ እንዴት አይነት ኮሜንት እንደምጽፍላት አላውቅም። ለዛች ልጅ
በቃ እሷ ደውላ ይቅርታ ጠይቃ አዎ እንደዚህ ነው ልክ ነው አንደኛውም ጥፋት እዚኛውም እኛም በ24 ሰዓት ውስጥ ትኬትን መክፈል አትችልም፣ ግን እዛ ዴስክ ላይ ይቀበላሉ ያሉት ሰዎች ሜቢ ሮንግ ናቸው፣ ግን መደረግ የነበረበት ሌላ ሚያስፈልገው ወይም እዚህ እንድትከፍል ወይም ደግሞ ሌላ አማራጭ መፈለግ ነበረባቸውና ትክክል አይደለም እና ውሊ ላይ አፖሎጃይዝ ነው ምናለችኝ። ኦፍኮርስ ኦኬ ሊሳሳቱ ይችላሉ፣ ግን ኢትዮጵያን ኤርላይንስ ተርሚናል 2 ያለው ይሄ የተቀመጠው ሰውዬ ግን እንደዛ ሊያናገረኝ ግን አይገባውም። ወይ ፖላይት በሆነ መንገድ አለመቻሉን መግለጽ ወይም ደግሞ ሌላ ሚንስ ማድረግ የሚገባኝን ነገር አድቫይስ ማድረግ እንጂ ያለበት እንደዛ ግጥብርብሬን ማውጣት አልነበረባቸው። ቱ ቢ ኦነስት በጣም ነው ያዘንኩት። ሰውን እንደዛ እንዴት ሚስትሪትድ ያደርጋሉ? እና ኢትዮጵያን ኤርላይንስ ለማንኛውም ይሄን ነገር ያሰበበት። እኔም ያው በስንት መከራ ያቺ ልጅ ረድታኝ ካርዴን ሰጥቼ የካርድ ቁጥሬን ወስዳ ምን ብላ ከኢትዮጵያ እንደገና ሰፖርት አድርገኝ በሰው እርዳታ ፍላይቴን አግኝቼ ወደ ኢትዮጵያ ሄድኩኝ። በተረፈ ግን ኢትዮጵያ ኤርላይንስ ፕሊዝ አስቡበት። እንዲህ አይነት ሰውን እንደው መቀመጡን እኔ በእውነት በጣም ያሳዝናል። አንዳንድ ጊዜም ግን ጎራ እያላችሁ እንኳን እንደው ድርጅቱ እንዴት እየተካሄደ እንደሆነ የኤጀንሲ ሰራተኞች እንደው የኢትዮጵያ ኤርላይንስ ከስተመር እንዴት አድርገው ነው ትሪት የሚያደርጉት? እንዴት ነው እንደው ሰርቭ የሚያደርጉት? እንደው ችግር አለ የለም ወይ? አንዳንድ ጊዜ እንኳን ሄዳችሁ ጎራ ብላችሁ እንኳን ልትመለከቱት ይገባል። እንደው ዝም ብላችሁ እንዴት እንደው ጣል ያደርጋችሁላችሁ እንደዚህ አውትሶርስ ስታደርጉት። እባካችሁ አስቡበት፣ አስቡ በኢትዮጵያ ኤርላይንስ። እንግዲህ ብዙ ማለት አልችልም፣ ይሄው ነው። ቴንክ ዩ